ውድ የኳሊቲ ቤተሰቦች እንዴት ቆያችሁ? ዛሬ የምንጀምረው ቻፕተር 1 ሲቪክስ ፍሬሽማን ትምህርታችን ነው። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ወደ ትምህርታችን ስንጀምር ዛሬ የምንመለከተው ቻፕተር 1 አንደርስታንዲንግ ሲቪክስ እንደ ኢቲክስ የሚለውን እናያለን። በዚህ ስር ደግሞ ዲፋይኒንግ ሲቪክስ ኢቲክስ ሞራሊቲ ዲፋይን እናደርጋለን። ስንቀጥል ዴፊኒሽን እንደ ኔቸር ኦፍ ኢቲክስ እንደ ሞራሊቲ በዝርዝር እናያለን። በሶስተኛ ደግሞ ኢቲክስ እንደ ላው። ፋይናሊ በዚህ ዩኒት ውስጥ ስለ ኢምፖርታንስ ኦር ጎል ኦፍ ሞራል እንደ ሲቪካል ኤዱኬሽን እንመለከታለን። ዲፋይኒንግ ሲቪክስ ኢቲክስ እንደ ሞራሊቲ civical education, the reason behind giving civical education, good citizens are made not born ይላል። ይህ የተለመደው ንግግር ሲቪክስ የሚሰጠው ዋናው ኤሙ ነው እና ጥሩ ዜጋ ስነ ምግባር ያለው ዜጋ ይፈጠራል እንጂ አይወለድም ይላል። different states have subject aim to create and develop democratic minded citizens. የተለያየ ሀገራት የየራሳቸው የሆነ ዓላማ አላቸው። ምን ሲያደርጉ? during creating and developing democratic minded citizen የራሳቸው የሆነ የሚፈልጉት አይነት ዲሞክራቲክ የሆነ ሲቲዝን ቡድ ሲያደርጉ የራሳቸው ዓላማ አለ። ራይት ኤዱኬሽን እንደ ሲቪክስ ኤዱኬሽን ደግሞ በተለያየ ሀገራት የተለያየ መጠሪያ አለው። ለምሳሌ ራይት ኤዱኬሽን ኢን ሳውዝ አፍሪካ፣ ሲቲዝንሺፕ ኤዱኬሽን ዩኤስኤ እንደ ጀርመን ይባላል። ሲቲዝንሺፕ እንደ ካራክተር ኤዱኬሽን ሲንጋፖር ላይ ይባላል። ሲቪክስ እንደ ኢቲካል ኤዱኬሽን ያው ኢትዮጵያ ላይ ይባላል። ሲቪክ ኤዱኬሽን that theory about the right and the responsibility of citizen of politically organized group of people። ይሄኛው ደግሞ ሲቪካል ኤዱኬሽን የምንለው ትምህርት የሚያጠናው እንዴት ባለ መንገድ ነው በአንድ ፖለቲካሊ ኦርጋናይዝ በሆነ ማህበረሰብ ውስጥ ሪስፖንሲቢሊቲውን ያወቀ ራይቱንም ያወቀውን ሲቲዝን እንዴት ነው የምናሳድገው ስለሚለው ስለዛ ነገር የሚያጠና ትምህርት ነው ሲቪካል ኤዱኬሽን። ዲፍረንት ራይተር ዲፋይን ኢት ኢን ዲፍረንት ዋይ። የተለያየ ጸሐፊዎች ደግሞ ሲቪካል ኤዱኬሽን በተለያየ መንገድ ይገልጣሉ። ለምሳሌ ፓትሪክ ምን ይላል? define civic education as a knowledge of constitution, the principle, value, history and application to contemporary life. ፓትሪክ ሲቪክስን ዲፋይን ሲያደርግ አሁን ለሚኖረው ህይወት ዲሞክራሲን ማለትም ፕሪንሲፕሎችን፣ ህገ መንግስቶችን፣ ታሪክንና እሴት የምንላቸው እነዛን ሁሉ የምናውቅበት መንገድ ይለዋል ሲቪክ ኤዱኬሽን ፓትሪክ ዲፋይን ሲያደርግ። ዩኤንዲፒ ደግሞ ሲቪክስን ዲፋይን ሲያደርግ a way of learning for effective participation in a democratic and a development process። ስለዚህ ሲቪካል ኤዱኬሽንን ወደ ዲሞክራሲያዊ እና ወደ ልማት ሂደት የሚመራን መንገድ ነው። learn for effective participation። አግርዋል linked civic education to the development of idea, habit, behavior, useful attitude in the individual which enable him to be useful member of society። ያ ደግሞ አግርዋል ያንን ዲፋይን ሲቪክ ኤዱኬሽን ዲፋይን ሲያደርግ አንድን ግለሰብ ሀሳብ፣ ባህሪ እና አመለካከቱን ዴቨሎፕመንቱን የምናይበት ደግሞ ያንን ግለሰብ ኢንዲቪጁዋሎች ኢኔብል ሂም ቱ ቢ ዩስፉል ሜምበር ኦፍ ሶሳይቲ ያንን ግለሰብ ለአንድ ኮሚኒቲ ኦር ማህበረሰብ በጣም ጠቃሚ እንዲሆን የሚያደርግ መሳሪያ ወይም እንደ መንገድ አድርጎ ሲቪክስ ኤዱኬሽንን ዲፋይን ያደርጋል። ጀነራሊ ስናይ civics education can also be defined as a process of helping young people acquire and learn those skills, knowledge and attitude that will prepare them to be competent and responsible citizens throughout their life. So
ጀነራሊ ሲቪክ ኤዱኬሽን ምን ማለት ነው ስንል ያንግ የሆኑ ሰዎችን አፍላ እድሜ ላይ ያሉ ሰዎችን መሰረታዊ የሆኑ እውቀቶችን ስኪል እና አቲቲዩድ እንዲያውቁ አኳየር እንዲያደርጉ የሚረዳ ትምህርት ነው። ያም ደግሞ አላማው ምንድነው? በአንድ የፖለቲካሊ ኦርጋናይዝድ ኦር በአንድ ሀገር ውስጥ እነዛ ዜጎች ብቁ ኮምፒታንት እና ሪስፖንሲብል ሲቲዝን ኃላፊነት የሚሰማቸው ሰዎች በህይወት ዘመናቸው እንዲሆኑ የሚያስተምር ትምህርት ነው ማለት ነው ሲቪክስ ጀነራሊ ስናይ። This definition helps to differentiate between maximum and the minimum concept of civical education. ይሄኛው ዴፊኒሽን ስለ ሲቪክስ ደግሞ ሁለት ነገሮችን እንድናስተውል ትኩረት ያደርጋል። ይሄኛው ሚኒመም ኮንሰፕት እና ማክሲመም ኮንሰፕት። ሚኒመም ኮንሰፕት ኦፍ ሲቪካል ኤዱኬሽን ማለት ኮንተንት ቲቸር ቤዝድ ሆል ክላስ ቲቺንግ እንደ ኤግዛም ቤዝድ አሴስመንት። ማክሲማም እንደ ሚኒማም ኮንሰፕት ተብሎ በሁለት የሚከፈሉት ሚኒማም ኮንሰፕቱ ኮንተንት ቲቸር ቤዝድ ይሄ ሞስት ኦፍ ታይም ክላስ ቲቺንግ የሆነ አሰራር ነው። ለምሳሌ ክላስ ላይ ስንማር የምንማራቸው ኮንቴንቶች መሰረት ነው ትምህርቱን የምንማረው። በሚያስተምረው አስተማሪ ቤዝ አድርገን ነው ሆል ክላስ ቲቺንግ የምንማረው ደግሞ ኤግዛሚኔሽን ቤዝድ አሰስመንት። ይሄኛው ሞል ክላስ ቤዝድ ኦር ሚኒመም ኮንሰፕት ኦፍ ሲቪካል ኤዱኬሽን ይባላል። ማክሲመም ኮንሰፕት ደግሞ በተለይ ደግሞ ተግባራዊ የሆኑ ስኪሎችን አንድ ሰው ተግባራዊ የሆኑ እውቀቶችን ደግሞ ማስጠበቅ የሚፈልጋቸው ቫልዩስ፣ ሴቶች፣ ስኪሎች እንዲኖሩ ያስተምራል። ያም ደግሞ ምን ለማድረግ ነው? ቱ ፕሪፔር ስቱደንት ፎር አክቲቭ ሪስፖንሲብል ፓርቲሲፔሽን። እነዛ ደግሞ ተማሪዎች አክቲቭ የሆነ ፓርቲሲፔሽን ኢን ሶሳይቲ እንዲኖር የሚያደርግ ነው ማለት ነው። ይሄ ማክሲመም ኮንሰፕት። እዚህ ስር ኢት ኤክስቴንድ ለርኒንግ ቢዮንድ ዘ ካሪኩለም እንደ ክላስሩም ቱ ኦል አክቲቪቲ። እዚህ ጋር ይሄኛው ደግሞ ምን ያደርጋል? ከካሪኩለሙ በላይ ያደርጋል። ከክላስ አሁን ሚኒማም ኮንሰፕት ከፍ ያለ ነው፣ ቢዮንድ ነው። ኖት ኦንሊ ክላስ ሩም ቤዝድ አውትሳይድ ስኩል ኦር ኢንሳይድ ስኩል ላይ ተግባራዊ ከትምህርት ቤት ውጭ በትምህርት ቤት ውስጥ ያለንን ስነ ምግባር ጋር የተገናኘ ነው። ሃይሊ ዲፔንድ ኦን ኢንተራክቲቭ ቲቺንግ። ይሄ ፓሲቭ የሆነ የትምህርት አሰራር አይደለም። ማለትም ዲስከሽን ይኖራል። በዚህ ማክሲመም ኮንሰፕት ውስጥ ዲቤት ይኖራል። ያም ደግሞ ክሪኤሽን ኦፍ መኒ ኦፖርቹኒቲ ቱ ስቱደንት ቱ ፓርቲሲፔት ኢፌክቲቭሊ። ይሄኛው ደግሞ ማክሲመም ኮንሰፕቱ ፋይናሊ ታርጌቱ ምንድነው? ተማሪዎች በዛ በትምህርት ስርዓት ውስጥ አክቲቭሊ ፓርቲሲፓት እንዲሆኑ ምን ማድረግ ነው? ኦፖርቹኒቲውን ማመቻቸት ወይም መፍጠር ነው ማለት ነው። የዚህ ማክሲመም ኮንሰፕት መሰረት ዴፊኒሽን ኤንድ ኔቸር ኦፍ ኢቲክስ ኤንድ ሞራሊቲ። ስለ ኢቲክስ እና ስለ ሞራሊቲ እዚህ ጋር እንመለከታለን። ዋት ኢዝ ኢቲክስ? ይሄ የተለመደ ጥያቄ ነው። እዚህ ስር ሲቪክስ ኢቲክስ ሞራል ፊሎሶፊ ነው። ካስተዋላችሁ ሳይኮሎጂ ላይ የተማራችሁ ሰዎች የፍልስፍና አይነቶች ውስጥ ነው የሚገኘው። ኢቲክስ የሚያጠናም ደግሞ ብራንች ኦፍ ፊሎሶፊ ዛት ትራይ ቱ አንደርስታንድ ፒፕልስ ሞራል ቢሊፍ ኤንድ አክሽን። ስለዚህ አንድ ሰው ሞራሊ ስለሚያምናቸው እምነቶች እና ስለነዛ ድርጊቶች የሚያጠና ሞራል ፊሎሶፊ ትምህርት ነው ማለት ነው። It studies theory about what human beings are capable of doing alongside of account what they ought to do if they are to live an ethically good life. ያም የሚያጠናው አንድ ግለሰብን ምን ማድረግ ይችላል፣ አንድ ግለሰብ ምን ማድረግ ይችላል፣ ደግሞ ምን መሆን አለበት፣ ለምሳሌ የሚያደርገው በምን አይነት መንገድ ነው ሞራሊ ትክክል የሆነውን ነገር ማድረግ የሚችለው የሚለውን ትኩረት ሰጥቶ ስቴዲ ያደርጋል። ሼር ኮመን ግራውንድ ዊዝ ሶ ኢቲክስ የምንላቸው ነገሮች ለምሳሌ ከላው ጋር፣ ከህግ ጋር፣ ከሃይማኖታዊ እምነቶች ጋር ለምሳሌ በጣም ፖፑላር የሆኑ እምነቶች
ሪስፔክቲንግ ኤልደር ሊሆን ይችላል። ፕሮፌሽናል ኮዶችን ለምሳሌ የተቋም ኦርጋናይዜሽን የራሱ የሆነ ኢቲክስ አለው። ከዛ ጋር ኢቲክስ ይሄኛው ኢቲክስ የምንለው ከፕሮፌሽናል ከሙያዊ ስነ ምግባር ጋር ይገናኛል። ዲክቴት አውቶሪቲ ፊገር ባት ኢትስ ብሮደር ዛን ኦል ኦፍ ዚስ። ነገር ግን እነዚህ ጋር ሼር ያደርግኝ እነዚህ ጋር ብዙ የሚግባባው ነገር ይኖር እንጂ ሲቪክስ የምንለው ነገር ሀሳቡ ከዛ በጣም ሰፋ ያለ ነገር ነው። Ethics offer a set of tools and values against which appropriateness of law, religious belief, popular opinion, professional code can be evaluated። ስለዚህ ኢቲክስ ደግሞ ምን ያደርጋል? እንደ መሳሪያ ያገለግላል። እንደ መሳሪያ እና እንደ እሴት ባለ መንገድ እንዴት ነው የአንድን ህግ ተገቢነትን ወይም ሃይማኖታዊ እምነቶች ትክክለኛነትን የተለመዱ ፖፑላር የሆኑ ኦፒኒየን በማህበረሰቡ በጣም የታወቁ አመለካከቶችን ትክክለኛነታቸውን እንድናውቅ የሚያደርግ ሴት ኦፍ ቱል ማን ኢቲክስ ማለት ነው። ኢቲክስ ኩዌሽን አር ኮንሰርንድ ዊዝ ዋት ዋን አውት ቱ ዱ። ኢቲክስ ደግሞ መሰረታዊ ጥያቄው ኢቲክስ ኩዌሽኑ ምንድን ነው? ዋት አውት ቱ ዱ፣ በምን አይነት መንገድ ማድረግ አለብን። ዘበስት እዚህ ጋር ምንድነው ኢቲካል ኤዱኬሽን የሚያነሳው ጥያቄ ትክክለኛ የሆነ ነገር የትኛው ነው? ሞር የተሻለው ደግሞ ሞራል ህጉን በጠበቀ መንገድ በየትኛው መንገድ ሰው ማድረግ የሚችለው የሚለውን ሞራል የሆኑ ጥያቄዎችን ሞር ያነሳል ማለት ነው። ኢቲክስ ኢዝ ዩዝድ ኢንተርቼንጀብል ዊዝ ሞራል። ኢቲክስ ሞራል ከምንለው ጋር በጣም አብዛኛውን ጊዜ ሰው ሞራሊቲ እና ኢቲክስ ኢንተርቼንጀብል ይጠቀማል። ነገር ግን የተለያዩ ነገሮች ናቸው። ሞራል ሪፈርስ ቱ አክት ኢትሰልፍ ዌዘር ሰርቴን አክት ኢዝ ሞራል ኦር ኢሞራል ራይት ኦር ሮንግ። እዚህ ጋር ትኩረት አድርጉ። ሞራል ስንል አንድ ስለ ድርጊት እያወራን ነው። እዚህ ጋር ቲዮሪም አይደለም። እዚህ ጋር የሚሰጣቸው ምንም መላምት የሆነ ነገር የለም። አንድን ድርጊት ያ ድርጊት ሞራል ነው ኦር ኢሞራል ራይት ኦር ሮንግ ጀጅ የምናደርግበት ነው። ኢቲክስ ደግሞ ሪፈረንስ ቱ ስቴዲ ኦፍ ሞራል ኮንዳክት። ያ ሞራል ኮንዳክቱ ራይት ነው ሮንግ ነው ሪዝኑ ምንድን ነው? ዋይ ሰርቴን አክት ኢዝ ሞራል። በቃ ለምሳሌ ሪስፔክቲንግ ኤልደር ኢዝ ሞራል አክት ዋይ አኮርዲንግ ቱ ኢቲክስ። በቃ ኤልደር ማክበር ለምሳሌ ሞራሊቲ እናያለን። አሁን ታች እየወረደ በሞራሊቲ ሞስት ኦፍ ታይም ፖፑላር ኦፒኒየን ኦር በአንድ ማህበረሰብ ውስጥ ትክክል ኦር ማህበረሰቡ ትክክል ብሎ የተቀበለው ነገር ለምንድን ነው ያ ነገር ኢቲካሊ ትክክል የሆነው የሚለውን ኢቲክስ ያጠናል ማለት ነው። ሞራሊቲ ቱ ዘ ዲግሪ ቱ ዊች አን አክሽን ኮረስፖንድ ቱ ስታንዳርድ ኦር ኖርም ኦፍ ሂውማን ኮንዳክት። ስለዚህ ሞራሊቲ ደግሞ የአንድን አክሽን ከሰው ተግባር ኦር ልክነቱን ዲግሪ የምንሰጥበት ይሄ አክሽን ልክ ነው ይሄኛው ደግሞ ልክ አይደለም የምንለውን ዲግሪውን የምንሰጥበት ነው። ለአንድ አክሽን ወይም ለአንድ ድርጊት ምን መሰረት አድርገን አኮርዲንግ ቱ ስታንዳርድ ኦር ኖርም በማህበረሰቡ ከለመደ ባህሪ ልማድ አንጻር ወይም ባህል አንጻር አንድን ድርጊት ሞራሊቲውን ትክክል ኦር ትክክል አይደለም የሚለውን ጀጅ ስናደርግ ሞራሊቲ የሚለው ሀሳብ። ኢቲክስ ሪፈርስ ቱ ኤ ፊሎሶፊካል ስተዲ ኦፍ ቫልዩ and what constitutes good and bad human conduct። ስለዚህ ደግሞ ኢቲክስ ብያለሁ ቅድም ፊሎሶፊካል ስተዲ ኦፍ ቫልዩ ይሄ የፍልስፍና ታይፕ ውስጥ ነው። ቅድም እንዳልኩት ኢቲክስ የሚገኘው የሚያጠናው ደግሞ ቫልዩ እሴት ምን አይነት ለምሳሌ ዋጋ አለው ያ ድርጊት እንደ ምንድን ነው ያ ድርጊት ጉድ እንዲባል መጥፎ እንዲባል ያደረገው እነዛ ድርጊቶችንም ደግሞ እንደማን ናቸው የሚለውን ኢቲክስ በዝርዝር ያጠናል። ኢቲክስ try to examine whether a standard of morality exists that apply to all people at all time everywhere
the precise nature of moral responsibility, condition under which one is morally accountable or irresponsible, proper end of law. So ethics ለማየት የሚሞክረው ኤግዛማይን የሚያደርገው በራሱ ትኩረት የሚያደርገው ምንድን ነው? የአንድን ድርጊት ሞራሊቲው ምንድን ነው? ለምሳሌ ያ ድርጊት to all people at all time everywhere ተግባራዊ ሞራል ሊሆን ይችላል። ደግሞ ኔቸር ኦፍ ሞራል ሪስፖንሲቢሊቲ ያ ድርጊት ደግሞ ሞራል ሪስፖንሲቢሊቲው ምን ይመስላል? በተለያየ ሰዎች ጋር ደግሞ ተግባራዊ ስናደርግ ያ ድርጊት ሞራል ነው ወይ? ፕሮፐር ኢንድ ኦፍ ላው ሶ ያንን ኢቲክስ ኤግዛማይን ያደርጋል። ኢቲክስ ኢዝ ዲፋይንድ ኢንቱ ቱ ፊልድ እዚህ ጋር ዩኒት 2 ላይ በዝርዝር እንመለከታለን። ኢቲክስ በሁለት ይከፈላል። ኖርማቲቭ ኢቲክስ እንደ ነን ኖርማቲቭ ኢቲክስ። እዚህ ዩኒት 2 ላይ በደንብ ስለምናወራ አሁን ላይ ያን ሀሳብ አላነሳው። ጀነራሊ ኢቲክስ ኢዝ ክሪቲካል ኤግዛሚኔሽን እንደ ኢቫሉዌሽን ዋት ኢዝ ጉድ ኢቨል ራይት እንደ ሮንግ ሂውማን ኮንዳክት። ስለዚህ ጀነራሊ ስንመለከተው ኢቲክስ የአንድን ድርጊት ትክክለኛነት ያ ድርጊት ልክ ነው ልክ አይደለም፣ በተገቢው መንገድ ተከናውኗል ወይስ አልተከናወነም የሚለው የሚያጠና ወይም የሚገመግም ፊሎሶፊ ነው። ስፔሲፊክ ሴት ኦፍ ፕሪንሲፕል ቫልዩ ጋይድላይን ፎር ፓርቲኩላር ግሩፕ ኦር ኦርጋናይዜሽን። እዚች ጋር ትንሽ ሞር እንድትረዱ ለምሳሌ እያንዳንዱ ሙያ የራሱ የሆነ ኢቲክስ አለው። ለምሳሌ ወታደር ቤት ስትሄዱ የወታደር ቤት የራሱ የሆነ ኢቲክስ አለው። መምህርነት የራሱ የሆነ ኢቲክስ አለው። ደግሞ ዳኛ ብትሆን የራሱ የሆነ ፕሪንሲፕል አለው። እያንዳንዱ ቤት እያንዳንዱ ድርጅት ኦር የሙያ ዘርፍ የራሱ የሆነ ኢቲክስ አለው። ስለዚህ ኢቲክስ የአንድን ድርጅት ፕሪንሲፕሎችን ቫልዩ እና ጋይድ ላይን ሆኖ የሚያገለግል ስቴት ኦፍ ፕሪንሲፕል ነው ኢቲክስ። በሶስተኛ ደግሞ ኢቲክስ ዘ ስቴዲ ኦፍ ጉድነስ ራይት አክሽን እንደ ሞራል ሪስፖንሲቢሊቲ። ይሄ ከመጀመሪያው ኢቲክስ 1 ላይ ያወራነው ጋር ተመሳሳይ ነው። ሶስተኛውም ከአንደኛው ክሪቲካል ኤግዛሚኔሽን ከሚለው ጋር ይመሳሰላል። እዚህ ጋርም የአንድን ድርጊት ጥሩነትን ያ አክሽን ኢዝ ራይት ኦር ሞራል ሪስፖንሲብል ነው ወይ፣ ያ ድርጊቱ ከማህበረሰቡ ባህሉን የጠበቀ ነው፣ ሞራሊ ልክ ነው ወይ የሚለው ያጠናል። እዚህ ጋር ደግሞ በቢ ላይ የምንመለከተው ዋት ኢዝ ሞራሊቲ ነው። ኢዝ ኤ ኮምፕሌክስ ኮንሰፕት ኢት ካን ዲፍረንት ቲንግስ ቱ ዲፍረንት ፒፕል። ሞራሊቲ የምንለው ሀሳብ ኮምፕሌክስ የሆነ ሀሳብ ነው። ለምን ብትለኝ የተለያየ ሰዎች ጋር የተለያየ ትርጉም አለው። ለምሳሌ በተለመደው ኤግዛምፕል ልስጣችሁ። አንድ ማህበረሰብ ላይ ለምሳሌ ሌታስ ጎ ቱ ኢጅፕት ጋር ብንሄድ አሁን ብዙ ፖሊገሚ እንደ ማህበረሰቡ ካልቸር ባህል በቃ ኖ ልክ ሊሆን ይችላል። ለምሳሌ ደግሞ በተቃራኒው ወደ እስራኤል አካባቢ ስንሄድ ፖሊጋሚ ኢት ኢዝ ኢሞራል አክሽን። ለምን ቢባል ቤዝድ ኦን ካልቸር። ስለዚህ ሞራሊቲ የምንለው ሀሳብ ሞስት ኦፍ ታይም ካልቸር ጋር የተገናኘ ነው። ለምሳሌ አንዳንድ ሞርሲ ጋር ብንሄዳው ከንፈር መቅደድ፣ ይሄ የተለያየ ማስዋቢያዎች እነሱ የሚጠቀሙት ሌላው ካልቸር ጋር ቢኬድ ልክ ላይሆን ይችላል። ስለዚህ ሞራሊቲ ዲፔንድ የሚሆነው በተለያየ ሰዎች በተለያየ ቦታ የተለያየ ትርጉም አለው። ሞራሊቲ ድራይቭ ፍሮም ላቲን ወርድ እና ሞራሊቲ የምንለው ቃል ከላቲን ቃል የመጣ ነው። ሞራሊታስ which means manner, character, proper behavior። ስለዚህ ሁኔታ፣ ባህሪ እና ትክክለኛ ሆነ ስነ ምግባር ባህሪ ፕሮፐር ቢሄቨር ማለት ነው። ይሄ ቢሄቨር ስንል ተግባራዊ ድርጊቱን ያመለክታል ማለት ነው። ሞራሊቲ refers to concept of human action which refers to a matter of right, wrong, good and evil።
ይሄ አሁን ቅድም እንዳየነው የሚያመለክተው የሰዎችን ድርጊት ማተር ኦፍ ራይት ኤንድ ሮንግ ጉድ ኤንድ ኢቭል ድርጊቱ ልክ ነው ልክ አይደለም የሚለውን ያመለክታል። እዚች ጋር እንዳስቱ ከኢቲክስ የሚለየው ኢቲክስ ማተር ኦፍ ራይት ኤንድ ሮንግ ጉድ ኤንድ ኢቭል ብቻ ሳይሆን ኢቲክስ ከፍ ይላል። ዋይ ኢትስ ቢካም ራይት ኦር ሮንግ ለምን ሆነ የሚለው ኢቲክስ ኢቲካል ፊሎሶፊ ያጠናል። እዚች ጋር ግን እሱ ሞራሊቲ ትኩረት የሚያደርገው የሰዎችን ድርጊት እንዴት ነው ራይት ሮንግ ብለን ጀጅ የምናደርገው አኮርዲንግ ቱ ዋት አኮርዲንግ ቱ ካልቸር ሊሆን ይችላል አኮርዲንግ ቱ ዲፍረንት ኮሚኒቲ ካን ኦልሶ ሚን ኢት ኦልሶ ካን ሚን ጀነራል አክሴፕትድ ኮድ ኦፍ ኮንዳክት ኢን ሶሳይቲ ኦር ዊዝን ሳብ ግሩፕ ኦፍ ሶሳይቲ። ቅድም የግብፅንና የእስራኤልን ካልቸራቸውን አንስቻለሁ። ይሄ እዚህ ጋር ተመሳሳይ ነው። እዚህ ጋር የሚገልጸው በተለያየ ሶሳይቲ ላይ የተለያየ ትርጉም አለው። በተለያየ ጎሳ ውስጥ የተለያየ ትርጉም አለው ሞራሊቲ እና ሶክራተስ ዲፋይን ደግሞ ሲያደርግ ሞራሊቲን ምን ይላል? we are discussing no small matter but how we ought to live። ስለዚህ እኛ ትኩረት ማድረግ ያለብን ስሞል ትናንሽ ነገሮች ላይ አይደለም፣ ነገር ግን ያንን ትናንሽ ነገሮች ላይ ሳይሆን እንዴት ነው ያ ትናንሽ ነገር በምን አይነት መንገድ ነው መከናወን ያለበት ኦር በምን አይነት መንገድ ነው መኖር ያለበት የሚለውን አውጥቱ ላይ እዛ ጋ ነው ሶክራተስ ሲቪክስን ዲፋይን ሞራሊቲን ዲፋይን የሚያደርገው። ሞራሊቲ is effort to guide one's conduct by reason። ሞራሊቲ የአንድን ሰው ድርጊት ሪዝን በሆነ መንገድ ለመምራት የሚያደርገው እንትን ነው። use interchangeable with ethics but it's different from it. Ethics is formal study of moral conduct. Morality is try to identify moral conduct principle values that actual guide for better or worse an individual personal conduct. It is about things which we have control that lead to better human life። ስለዚህ ኢቲክስ ፎርማል የሆነ ሞራሊቲ is informal that means ለምሳሌ በፍልስፍና ትምህርት ውስጥ ኢቲክስ የምንለው ትምህርት አለ። ኖርማሊ እንደ አንድ ፕሮፌሽን እንደ አንድ ፊልድ ፎርማል የሆነ ስቴዲ ክፍል ነው። ነገር ግን ሞራሊቲ ፎርማል የሆነ ክፍል እንደ ኢቲክስ አይደለም። እሱ ደግሞ የአንድ ድርጊት በተለያየ ማህበረሰብ ውስጥ እንዴት ነው ያ ድርጊቱ ሞራል ኮንዳክቱ አድርጎ ደግሞ አላማው ምንድነው? ያ ሞራሊቲ ለምሳሌ አንድን ግለሰብ ወደ ጥሩ ነገር መምራት ብቻ ነው በቃ። ሞራሊቲ አንድ ማህበረሰብ ካልቸር የተለያየ አካባቢ የተለያየ ካልቸሩ አላማው ምንድነው? ጥሩ ሰው ማድረግ በቃ በታር ፐርሰን ወይም ያ ሰው ባህሉን የሚያከብር ሃይማኖትን የሚጠብቅ እንዲሆን ማድረግ ታርጌቱ አን ኢንዲቪጁዋል ፐርሰናል ኮንዳክቱን በታር እንዲሆን ማድረግ። it is about things over which we control that lead to better human life። ስለዚህ ዋናው ታርጌቱ bettering human life ማለት ነው ሞራሊቲ። what is moral in one society might not be moral in another society። ስለዚህ አንድ ሶሳይቲ ውስጥ ሞራል የሆነ ነገር ሌላው ጋር ሞራል ላይሆን ይችላል። 1.3 ላይ ደግሞ ethics and law are norms that are formally approved by state, nation or political body። law ስንል it is norm። ለምሳሌ ስቴት የኢትዮጵያ መንግስት የራሱ የሆነ ህገ መንግስት አለው። የተለያየ ሀገራት የራሳቸው የሆነ ላው ህግ አላቸው። ስለዚህ ህግ ስንል በመንግስት የተዘጋጀ ኦር በናሽናል ፖለቲካል ቦዲ አፕሩቭድ የሆነ ኮሌክሽን ኦፍ ኖርም ማለት ነው። ላው ስንል are instituted to promote well-being, resolve conflict of interest and promote social harmony። ስለዚህ ላው ዓላማ ምንድነው? ዌልቢንግ ማምጣት ደህና መሆን ደህንነትን ማስጠበቅ ደግሞ ችግሮችን ኢንተረስታቸውን በጠበቀ መንገድ ሁለቱንም በማይጎዳ መንገድ መፍታት እንደ ፕሮሞት ሶሻል ሃርመኒ። ስለዚህ የህዝቡን ጥቅም
መተሳሰርን መገንባት ነው የኢቲክስ የህግ ዋናው ሜጀር ፐርፐዙ። እዚህ ጋር አምስት ነገሮች ኢቲክስ እና ሞራል እንዴት እንደሚለያዩ እንመለከታለን። ኢቲክስ እና ሞራል ዲፍረንት ፍሮም ላው። ኢቲክስ እና ሞራል የምንላቸው እንትኖች ሁለቱ ነገሮች ከላው የተለያዩ ናቸው። እዚህ ጋር ነምበር 1 ላይ ሳም አክሽን ዛት አር ኢሌጋል ማይ ኖት ቢ አንኢቲካል። አንዳንድ ድርጊቶች ኢሌጋል ናቸው ነገር ግን አንኢቲካል ሊሆኑ ይችላሉ። ለምሳሌ ፓሲንግ ሬድ ትራፊክ ላይት ቱ ሴቭ ላይፍ። አንድን ለምሳሌ የትራፊክ ላይቱን ቀይ እያበራ እያለች መቆም ሲገባን ትራፊክ ላይቱን አልፋ የሰውን ህይወት ለማዳን ብትሄድ ዲስ አክሽን ኢሌጋል ባት ኖት አንኢቲካል። ምክንያቱም ምንድነው ነፍስ አድን ነው። ነፍስ ለማዳን ምን አደረገች? ያንን ድርጊቷ ማለፏ ድርጊቷ ኢሌጋል ነው ነገር ግን ከኤቲክስ አንፃር ምንድነው ኢቲካል። ስለዚህ እዚህ ጋር አንዳንድ ድርጊቶች ኢሌጋል ሆነው ነገር ግን አንኢቲካል ላይሆኑ ይችላሉ። በሁለተኛ ደረጃ ደግሞ የምንመለከተው ሳም አክሽን ዛት አር አንኢቲካል ማይ ኖት ቢ ኢሌጋል። አንዳንድ ድርጊቶች አንኢቲካል ናቸው ነገር ግን ኢሌጋል ላይሆኑ ይችላሉ። ለምሳሌ ኖት ሪስፔክቲንግ ኢልደር። አሁን አንድ ማህበረሰብ ላይ ሰውን ታላላቅ አለማክበር ኢትስ ኖት ኢቲካል። ነገር ግን ህግ ያንን ኢሌጋል አይለው ባት ግን በባህል መሰረት ኦር አኮርዲንግ ቱ ሞራሊቲ ኢትስ ዋት አንኢቲካል ባት ኖት ኢሌጋል። ስለዚህ ኖት ሪስፔክቲንግ ኢልደር ኢዝ አንኢቲካል ባት ኖት ኢሌጋል ማለት ነው። ላውስ ካን ቢ አንኢቲካል ኦር ኢሞራል። በተጨማሪ ላው አንኢቲካልም ኦር ኢሞራል ሊሆን ይችላል። ለምሳሌ ድሮ ይሄ አሜሪካ ውስጥ ላው ኦን ስሌቨሪ የባርነት ህግ ነበር። አፓርታይድ ይሄም ደግሞ አፍሪካ ውስጥ አፍሪካን የመግዛት የመጨቆን አገዛዝ ጊዜ የሚከተሉት ላው ምንድነው አንኢቲካል ነው ባት ምን አይነት ምንድነው ላው ህግ ነው ግን ህጉ ምን አይነት ነው አንኢቲካል ኦር ኢሞራል የሆነ ድርጊት ነው። ስለዚህ አንዳንድ ህጎች አንኢቲካል ኦር ኢሞራል ይሆናሉ። ላው አር ኤክስፕሬስ ፐብሊሲቲ ኢን ሌጊስሌሽን ዋይል ሞስትሊ ሜን ኢቲካል እና ሞራል ስታንዳርድ አር ኢምፕሊሲቲ። እዚህ ጋር ላዎች ሞስት ኦፍ ህግ ለምሳሌ ህገ መንግስት ካለን የተለያየ ህግ ሊሆን ይችላል። የተቋማቱ በየትምህርት ቤቱ በየቦታው በየድርጅቱ ላው ምን የሆነ ነው ኤክስፕሊሲትሊ ኦር ሌጊስሌት የተጻፈ ነገር ነው። የሆነ በቃ የሚመሩበት መመሪያ ኦር ሌጊስላይድ የሆነ ነገር ግን ኢቲክ ኦር ሞራል ስታንዳርድ ምንድነው ኢምፕሊሲቲ ኖት ሪትን ያልተጻፈ ነው። ምንም አሁን ኢቲክስ እንደ ሞራሊቲ ተጽፎ አይደለም የሚገኝ። ኢቲክስ እንደ ሞራል ሳምታይም ኤክስፕሬስ ኤክስፕሊሲትሊ ኢን ሪሊጂየስ ቴክስት ፕሮፌሽናል ኮንዳክት ኦፍ philosophical writing but many ethical moral standards implicit. So ethics and morality sometimes expressed explicitly. Sorry እዚህ ጋር ethics and morality አይደለም law are expressed explicitly in religious text. ለምሳሌ ያው ሃይማኖታዊ በሆኑ ቴክስቶች ውስጥ እዚህ ጋር law ethics and morality ሳይሆን እዚህ ጋር law ነው መባል ያለበት። ሶ እዚህ ጋር መባል ያለበት law ነው እንጂ ይሄኛው ልክ አይደለም ማለት ነው። ሶ law are expressed explicitly in religious text. ለምሳሌ ሃይማኖታዊ መጽሐፍ ቅዱስ ኦር ቁርአን ሊሆን ይችላል። ፕሮፌሽናል ኮድ ኦፍ ኮንዳክት ኦፍ ፕሮፌሽናል ራይቲንግ በአንድ ሙያ ውስጥ ተጽፎ ነው የሚገኘው። ይሄን ሪትን ፎርም ባት መኒ ኢቲክ እንደ ሞራል ስታንዳርድ ኢምፕሊሲት ኖት ሪትን አልተጻፉም ነገር ግን ምን ያደርጋል ጋይድ ያደርጋል። በማህበረሰብ ውስጥ ያልተጻፈ ነገር ነው ነገር ግን ሞራሊቲውን ጋይድ የሚያደርግ ነው። law are enforced by coercive form of government. People who violate ethical or moral standards don't face these
punishment unless their action also violate law. law አስፈጻሚ አካል አለ። who is that? government። አንድ ሰው ህግን ባይፈጽም or ኢሌጋል የሆነ ድርጊት ቢሰራ ያንን ሰው የሚቀጣ or ስርዓት የሚያስይዝ ማን? መንግስት አለ። people who violate ethical moral standard don't face this punishment። ነገር ግን ሞራሊቲ or ስታንዳርድን ያልጠበቀ ሰው እንደዚህ ከሞራሉ ለምን ወጣ ብሎ ስርዓት የሚያስይዝ ወይም ፓኒሽ የሚያደርግ ፐርሰን የለም። አንሌስ መቼ? የሱ ድርጊት ላው እስካልጣሰ ድረስ። ስለዚህ ላው ሲጥስ ገቨርንመንት ነው ያንን የሚያደርገው። ነገር ግን ሞራሊቲ ኦር ኢቲክስ ካልጠበቀ መንግስት አያደርገውም። ባት እዚህ ጋር እንትኑ ላይ ተመልከተው ሶሻል ዲስአፕሮቫል and condemning carries to punish who disobey moral or ethical obligation። ስለዚህ አንድ ሰው ሞራሊ or ኢቲክስን ካልጠበቀ በማህበረሰቡ ዘንድ ይገለላል፣ ዲስአፕሮቭ ይደረጋል፣ ይኮነናል። ይሄ ምንድነው? ፓኒሽንግ ነው። በኢቲክስ እንደ ሞራሊቲ ውስጥ ፓኒሽመንቱ ምንድነው? ሶሻል በማህበረሰቡ ተቀባይነት አለማግኘትና መተቸት or በቃ አሁን ካልቸራችን ውስጥ መጥፎ ባህል ኢቲክስ ሞራሊቲን ያልጠበቀ ሰው ካልቸር ውስጥ ይገለላል፣ ኮንደመን ይኮነናል። ስለዚህ ፓኒሽ to use to punish people disobey moral or ethical obligation። ስለዚህ እነዚህ ሶሻል ዲስአፕሩቫል እንደ ኮንደሜኒንግ ለምንድን ነው የሚጠቅሙት? አንድ ሰው ሞራሊቲ ኦር ኢቲክስ ኦብሊጌሽን ሳይጠብቅ ሲቀር እንደ ፓኒሽመንት ሆኖ ያገለግላሉ። ቀጣይ ላይ ደግሞ ስለ ኢምፖርታንስ ኦር ጎል ኦፍ ሞራል እንደ ሲቪክ ኤዱኬሽን እንመለከታለን። እስካሁን ስለነበረን የትምህርት ጊዜ ስለተከታተላችሁ አመሰግናለሁ። ሁል ጊዜ ቪዲዮዎቹ እንዲደርሱ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የትምህርት ጊዜ እንዲሆንላችሁ እመኛለሁ። Have a nice day።